በቅርቡ ለአብዛኞቹ የሳምሰንግ ስልክ ተጠቃሚዎች የደረሰው የዋን ዩአይ 7 አፕዴት ብዙ አሪፍ ነገሮች ቢኖሩትም ግን የተወሰኑ ችግሮችን አብሮ ይዞ መጥቷል። የመጀመሪያው ከፍተኛ የሆነ ባትሪ ድሬኔጅ ነው። ለዚህ ምክንያቱ ደግሞ ከአፕዴቱ በኋላ ብዙ ባክግራውንድ ራን የሚያደርጉ ስራዎች በዝተዋል። ሌላው ደግሞ ሰርድ ፓርቲ አፖች ማለትም ሳምሰንግ ዲፈልት አፕ ያልሆኑ እኛ በራሳችን የምንጭናቸው አፖች ለዋን ዩአይ 7 ባትሪ ኮንሰፕሽን ፉሊ ኦፕቲማይዝድ ስላልሆኑ ነው። ሌላው ከዚህ ዋን ዩአይ 7 ጋር የመጡት አዳዲስ ፊቸሮች ከስልካችን ጋር ፉሊ ኦፕቲማይዝ አይደሉም። ማለትም የሚጠቀሙት ባትሪ ፐርሰንቴጅ ወይም ደግሞ ባትሪ ዩዜጅ ኦፕቲማይዝ ባለመሆኑ ምክንያት የስልካችንን ባትሪ ድሬን ያደርጉብናል ማለት ነው። ሁለተኛ ሚድ ሬንጅ ስልኮች ከአፕዴቱ በኋላ ስታክ ወይም ላግ ማድረግ ጀምሯል። ለዚህ ምክንያቱ ደግሞ በዋን ዩአይ 6 እንጠቀማቸው የነበሩትን አፕሊኬሽኖች ለአዲሱ ኦፕቲማይዝ ለማድረግ ሲል የስልካችንን ራም እና ሲፒዩ ስለሚጠቀም ስልካችን ሊጨናነቅ ይችላል። ሌላው ዋን ዩአይ 7 ይዟቸው የመጣቸው አዳዲስ ፊቸሮች ከበድ ያሉ ስለሆኑ እነዚህ ስልኮች እነዚህን ፊቸሮች ስሙዝሊ ራን ለማድረግ በቂ የሆነ ራም እና ሲፒዩ ስለሌላቸው ስታክ ወይም ላግ ያደርጋሉ። ሶስተኛው ኦቨርሂቲንግ ሲሆን በዚህ የተነሳ አንዳንድ ስልኮች ስክሪናቸውን ከማዘርቦርድ ጋር የሚያገናኘው ኬብል ጉዳት እየደረሰበት ስለሆነ ስክሪናቸው ላይ ግሪን ላይን ዲፌክት እያመጣ ነው። ይሄን ሶልቭ ለማድረግ ደግሞ ሙሉ ለሙሉ ስክሪን መቀየር ሊያስፈልገን ይችላል። ከዋን ዩአይ 7 አፕዴት ጋር ተያይዘው እየመጡ ያሉ የተወሰኑ ችግሮች ይህን ይመስላሉ። ከዚህ በተጨማሪ ስለዚህ አፕዴት ዲቴይልድ የሆነ ቪዲዮ ዩቲዩብ ቻናሌ ላይ የለቀኩላችሁ ሲሆን ሊንኩን ባዮ ላይ ማግኘት ትችላላችሁ። እዛ ጠብቃችኋለሁ።